ለጥቂት ሰከንዳት መጨነቅ አይደለም። ያ ጭንቀት ለሰዓታት አእምሮን ወጥሮ ሲይዘው ተሰምቶክ ያውቃል? ክስተቱ ወይም አጋጣሚው አልፎ ይሆናል። አንተም በውጭ በኩል አርፈ የተቀመጥክ ትመስላለህ። ነገር ግን በውስጥ ያ ጭንቀት ለሰዓታት ሳይበጠስ ሲያሰቃይህ ይቆያል። በመጨረሻም ጭንቀቱ ሲተው እንኳን ሙሉ በሙሉ አይወጣም። በውስጥ እንደ ቋሚ ትራውማ ወይ የስሜት ጠባሳ ተቀርጾ ይቀራል። አእምሯችንና ሰውነታችን ለአንድ ጭንቀት ለሰዓታት ሲጋለጡ አሁንም አደጋ ውስጥ ነን ብለው ያምናሉ። ለዚያ ነው ክስተቱ ካለፈ በኋላ እንኳን ልብ ሲረጋጋ እንኳን የሚቀረው ሰውነትህ እንደተወጠረ የሚኖረው። በውጭ በኩል ሰላም መስለህ ትታያለህ፣ በውስጥ ግን የሰዓታት ድካምና ውጊያ አለ። ታዲያ ይሄንን ተቀምጦ በውስጣችን የቀረውን ትራውማ እንዴት አድርገን ማስወገድ እንችላለን? መፍትሄዎቹ አእምሯችን ለሰዓታት እንዳሰበ ሁሉ ለማስረሳትም ጊዜ ስጠው። ጭንቀቱ ሲመጣ ለምን አልተው አለኝ ብለህ ከራስ ጋር አትታገል። ይህ አሁን እየተፈጠረ ያለ አደጋ ሳይሆን ለሰዓታት ተጨንቄ በውስጥ የቀረው ትራውማ ነው ብለህ ለራስ እወቅለት። ሁለተኛ፣ ሰውነትህ ወደ አሁኑ ሰላማዊ ጊዜ መልሰው። አእምሮ ለሰዓታት በፈራው ነገር ውስጥ ሲሰጥም ጥልቅ ትንፋሽ ተንፍስ። አሁን ያለበትን ክፍል አስተውል። የምታያቸውንና የምትሰማቸውን ነገሮች ልብ በል። ለሰውነትህ አሁን ምንም አደጋ የለም፣ አርፈናል የሚል ምልክትን አስተላልፍለት። ሶስተኛ፣ በትንሽ እንቅስቃሴ የጭንቀቱን አዙሪት ስበረው። ጭንቀት ለሰዓታት ቁጭ አድርጎ ሲያሰቃይ ተነስተ በእግር ተራመድ፣ ውሃ ጠጣ፣ ወይም አንድ ቀላል ስራ። አካላዊ እንቅስቃሴ ለጭንቅላት ቁጥጥር በእኔ እጅ ነው የሚል ምልክትን ይሰጠዋል። ወንድሜ ወይ ደግሞ እህቴ፣ ወንድሜ ወይም እህቴ፣ አእምሮ ፍርሃትን እንደለመደው ሁሉ ነፃ መውጣትንም መልመድ ይችላል። ያለፈው ታሪክህ ለምን እንደፈራ ሊያስረዳ ይችላል። ነገር ግን ነፃ እድልህን አይወስንም። ጭንቀትህ የህይወትን ታሪክ እንዲጽፍልህ አትፍቀድለት። የመፈወስ አቅም አለህ።